አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴናብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። ሰላም ቤተሰብ እንዴት ናችሁ? እኔ ሩት አበበ ነኝ። ይህ ትክክለኛው የአፍላ ፍቅር ፔጅ ነው። ልዩ ሲኒማ ይባላል። ሰብስክራይብ በማድረግ ቤተሰብ ይሁኑ። በነገራችን ላይ በጣም ተናድጄብሻለሁ። ደግሞ ምን አደረኩኝ? ትላንት ጠብቅሻለሁ ብለሽኝ በዛ ላይ ደግሞ ስልክ ስደውልልሽ እንኳን አታነሽም። ይቅርታ የኔ ቆንጆ፣ የሆነ ጉዳይ ገጥሞኝ እኮ ነው። እሺ ጉዳይሽ ምን እንደነበር መጠየቅ ይቻላል? አይ እሱ እንኳን ሚስጥር ነው። ጉረኛ፣ አሁን ባንቺ ቤት ያልታወቀብሽ መስሎሽ ነው አይደለ? ማለት ቆይ ምንድነው የምታወሪው? ለማንኛውም የእጅሽን አሻራ ቅዱስ ጉንጭ ላይ አግኝቼዋለሁ። ነገረሽ እንዴ? አዎ ነግሮኛል። ቆይ እንደዚህ አይነት ኃይለኝነት ከየት ነው ያመጣሽው? ፊዮሪ ብታይ እኮ ባለፈው ቾምቤን እንዴት እንደመተኩ ስላለይሹ ነው። ብታይ ውስጤ ብግን ነበር ያለው። እና ለባልሽ ተደርበሽ የሰው መምታትሽ ነው? የሰው ስትይ አንቺ ለሄኖክ ብለሽ ቅዱስ እንደመታሹ የሱም ፎንቃ ደግሞ ተደርባ አንቺን ብትመታሽስ? የፈለገው ይምጣ። እኔ ግን ቢያንስ ለቾምቤ ተበቅዬለታለሁ። ይሁንልሽ። ወይኔ ጉዴ ፊዮሪ፣ እኔ አላምንም። ቾምቤ እኮ ነው የደወለው። የምርሽ? አዎ የምሬን ነው። እናቱ ለያሹ አንስቼ ምን እለዋለሁ? በቃ ሚልሽን ሰምተሽ መመለስ ነው። ኧረ ወይኔ ጉዴ ፈርቻለሁ። አንቺ ቶሎ አንሺ እንዳይዘጋ። ሄሎ። ሃይ መቅዲ፣ እንዴት ነሽ? እኔ ደህና ነኝ። አንተ እንዴት ነህ? ደህና ነኝ። ተሻለ? አረ ደህና ነኝ። ባለፈው እኮ ነው የተወኝ። ጎሽ ተመስገን። ይሄን ያክል ጨንቆሽ ነበር ማለት ነው? እውነት ለመናገር በጣም ጨንቆኝ ነበር። በቃ ራስሽን አታስጨንቂ። ለማንኛውም እኔ ደህና ነኝ። እሺ ቾምቤ። እሺ ቻው። በቃ እሺ ቻው። ፊዮሪ፣ እኔ አላምንም። ይሄንን እኔ በፍጹም አላምንም። ከስንት ዓመታት በኋላ እኮ ነው ቾምቤ ድምጽ በስልክ የሰማሁት። እንኳን ደስ ያለሽ ጓደኛዬ። እንኳን ደስ አለሽ። ፈጣሪ ካንተ ምን ይሳናል? ተመስገን። ወይኔ ብቻ ያወራሁትን ሰምቶኝ እንዳይሆን እና ይስማ። ምን ችግር አለው? አዎ ይስማ፣ ምን ችግር አለው? ቾምቤ፣ ካንተ ጋር አብሬ ወክ እያረኩ እንደሆነ ማሰብ ማመን አልቻልኩም። ይናፍቅሽ ነበር በጣም። እኔስ እነዛን ጊዜያቶች ማላስታውሳቸው ነው የሚመስልሽ? አይ እንደሱ ሳይሆን ብቻ ግራ ገብቶኛል። ምንም ግራ የሚያጋባ ነገር እኮ ነው። ሁሌ እኔ ስለ አንቺ ሳስብ ራሴን በጸጸት ተወቅሳለሁ። አውቃለሁ ቾምቤ። ወይ መቅዲ፣ በእናትህ እሺ በለኝና ሁሉንም ነገር ነግሬህ ልገላገል። እሱን ነገር እናወራበታለን ተባባልን አይደል? እሱማ ልክ ነህ፣ ግን በቃ ሁሉንም ነገር ልነግርህ ፈለግኩ። እውሩ አይንህ ይብራል ቢባል ዛሬ እንዴት አድሬ አለ ይባል አይደል? ለማንኛውም የፊዮሪ ትምህርት ቤት ሰዓት መውጫ ደርሷል። ለምን ወተን አብረን ሄደን ሰርፕራይዝ አናደርጋለን? በጣም ደስ ይለኛል። እንዴት? ሃይ ፊዮሪ። ሰላም። ምን ነው የተናደድሽ ትመስያለሽ? አሁንም እነሱ ሲል ለመከታተል ነው የመጣው? አዎ ለመከታተል ነው። ችግር አለ? አንተ ቆይ ለምን አትፋታቸው? ወድጄ መሰለሽ? መከረኛ መቼም አንተ ስለተጎዳ ነው። ለነገሩ ያልደረሰበት ግልግል ያቃል አይደለም የሚባለው?
እንዴ መቅዲና ሄኔ በጣም ይቅርታ አስጠበቅኩ አይደለ? ምን ማለት ነው ደግሞ? እንዴ ግልጽ እኮ ነው። አርፋጅ ነሽ እያልኩሽ ነው። አርፋጅ እንዳልሆንኩማ እኮ በደንብ ታውቃለህ እኮ። እንዴት? አርፋጅ ቢሆንማ አንተን የመሰለ ንጉስ ፍቅረኛ በእጅ አላስገባም ነበር። አንቺ ልጅ ግን በጣም እንዲሞቀኝ እያደረግሽ ነው። አላማዬ ምን ሆነና? አሀ እንዲሞቀኝ ትፈልጊያለሽ ማለት ነው? በእኔ ሙገሳ እኮ ነው። ይሁንልሽ። ይልቅ እቴቴ እንዴት ነው? ያው የእሷን ነገር ታውቂው የለ። አሁንም ስራተሽ እረፍት አድርጊ ብትላት እምቢ አለችሽ አይደል? አዎ የምራውንስ ምን ማድረጋት እንደሚሻለኝ አላውቅም። ታብሩኪ አትፍረድባት። እንዴት? ያው ቤት ተኝቶ መዋል እኮ በጣም ከባድ ነው። ግን እኮ እሷም ታበዛዋለች። እሱማ እኮ ይገባኛል። ቆይ ግን እስካሁን አብረሃት ነው አይደል ያልከው? እየጨቀጨቀችኝም ቢሆን አዎ። ለምንድን ነው የምትጨቀጭቀው? እንዴ ከትምህርት ቤት ቀረ ብላ ነው። ትቀልዳለህ እንዴ? አይደለም ከትምህርት ቤት መቅረት ለእሷ ጤና ስትል ምንስ ብታደርግ? እሷ መቼ እንደዛ ታስብ። ለማንኛውም አንተ ራስህን አታስጨንቅ። እሺ ኒኮ። ደግሞ አሁን ስመጣ ማን እንዳገኘው ገምት። ማንን አገኘሽ? ለማን? ለማ ጊልያድ? አዎ ለማ ጊልያድ። ስራውን ጨርሶ መጣ ማለት ነው? አዎ ስራውን ጨርሶ መጣ። እንደውም እዚህ ድረስ እሱ ይሸኛል። ደስ ይላል። እና ጊልያድ እንዴት ነው? ያው ደህና ነው ብሎኛል። ከቻለን ሰሞኑን አብረን ለማን እናገኘዋለን? እሺ የምር ነው ብሎ? አዎ የምሬን። ለማ እኮ ፈታ ያለ ሰው ነው። ትንሽ በጊልያድ ምክንያት ሰላም የሆኑ ወሬዎችን አውርተን አናውቅም እንጂ ለማንኛውም ሄደን እናገኘዋለን። በቃ አሁን ለቴት ይሄድላች። ቆይ ዛሬ እንዴት ልታገኘ ይሞክር? እንዳስገረምከኝ ልነግርህ። ምን አስገረመሽ? ቅድም ለመቅደስ ደውላት አንድ ላይ ነበር። አውቃለሁ። ብቻ ግን እንዴት እንደተደሰተች አይዲያው የለ። ምንድን ነው ይሄን ያክል ያስደሰታል? እንዴ ምን ጥያቄ ያለው? ያንተ መደወል ነው። የምርሽ ነው ፊዮሪ? አዎ የምሬኝ ነው። ቆይ ግን አንተ እንዴት ልትደውል ቻልክ? አላውቅም ፊዮሪ። ብቻ ሰሞኑን አንድ መጽሐፍ እያነበብኩ ነበር ነው አንድ ነገር አስተዋልኩኝ። ምንድን ነው? የመጽሐፉ ታሪክ የሚረዳ ሰው አጥታ ራሷን ስላጠፋች አንዲት ሴት የሚያወራ እናማ እኔና መቅዲ ተመልሰን አንድ ላይ እንኳን ባንሆን ፊት ባልነሳት ብዬ አሰብኩኝ። ይሄኔ በጣም ጥሩ ነገር ነው ያደረገው። ለመሆኑ ቅዱስ ደህና ነው? አዎ ደህና ነው። ምን ነው የተፈጠረ ነገር አለ እንዴ? እሱን ስም ሳነሳ ተረብሽ? የሆነ የማይሆን ነገር ነግሮኝ ነበር። እሱ ትዝ ብሎኝ ነው። ምንድን ነው የነገረሽ? አይ ተው በቃ ይለፈ። ምን ፈለግሽ? ማልመጣ መስሎሽ ነበረ? አሁን ዞር በይ ከፊቴ። እኔ በጣም ደክሞኛል። ማሚ በእናትሽ ይቅርታ አድርጊልኝ በእናትሽ። እኔ ከዚህ በላይ አልችልም። ጥፋቴ እኮ በቃ ገብቶኛል። በእናትሽ ይቅርታ አድርጊልኝ። ቤዛ ምን እያደረግሽ ነው? ማሚ በእናትሽ በቃ ከዚህ በላይ አትቆጪኝ። ማሚ እኔ አልችልም። በቃ ጥፋቴ ገብቶኛል። ይቅርታ። ብቆጣሽም ፊት መነሳሽም ላንቺ ብዬ ነው። አውቃለሁ ማሚ፣ እሱን እኮ አውቃለሁ። የኔ ጭንቀት፣ የኔ ሀሳብ፣ ሁሉ ነገር ላንቺ ነው ማሚ። እሱን እኮ አውቃለሁ። በእናትሽ በቃ ይቅርታ አድርጊልኝና እናውራ። ደግሞ በጣም ናፍቀሽኛል። ማሚ እሺ አልሽኝ? ማሚ ናፍቀሽኝ ለነበር
ተከባብረን አይደል ያለ ነው? ማሚዬ አንቺ እኮ ማለት ለእኔ እናቴ ብቻ አይደለሽ። እናቴም እህቴም ጓደኛዬም ሁሉ ነገር ነሽ። ተይ ቤዛ እንደዛ አትበይ። እንዴ ማሚ ለምን? እንደ እህት እንደ ጓደኛ ብታይ ኑሮ ይሄን የሚያክል ከባድ ነገር ሳትነግሪኝ አታልፊም ነበር። ማሚ በቃ ሁሉም ጥፋቴ እኮ ገብቶኛል። ገባሽ ማለት ግን አንነጋገርም ማለት አይደለም። ይቻላል፣ እናወራለን። ደግሞ የፈለግሽውን ነገር ለማድረግም ቃል እገባልሻለሁ። ከሆነ ጥሩ። መጀመሪያ ትንሽ ለረፍና ከዛ እናወራለን። ማሚ ከዛዎች ማን ይቀርሽ? መጠርጠርስ እንደናፈቅሽኝ አታውቂም? ኧረ ይቅር ብዬሻለሁ። እናት ይቅርታሽ። ስምሽ ልጨርሽ ስናፈቅሽኝ እኮ ነው። ስምሽ ከመጨረስሽ በፊት ትንሽ እሺ ማሚዬ ወገን ዘመድ የለኝ ሀብት የለኝም መካጄ ሰማይ ልጄ ለፀሐይ ነው ላልተማረ ቀኑ ጨለማ ነው። እኔ የምልህ ቀስቴ አለመማራችን ግን ዛሬ ነው እንደ ጎዳን የገባኝ። አንተ ልጅ በቃ አፍህን ዝጋ። ደግሞ ምን አደረግኩ? ይኸውልህ ማውራት ካለብህ ራስን ችል አውራ። እሺ ለካ ያልተማርኩት እኔ ብቻ ነኝ። እንደው ይቅር በለኝ። ይኸውልህ አጉልስ አፈጣለሁ ብትለኝ ምን እንደማደርግ ታውቃለህ አይደል? እንዴ በደንብ አውቃለሁ። አንተ ግን ካየሁትና ከሰማሁት አንጻር አማርኛና እንግሊዘኛ እንዲህ ቁርኝነት እንዳላችሁ አላውቅም ነበር። የምን ትስስር? እንዲህ ይህንን ጉድ ዛሬ አይደል እንዴ ሰማሁት? አንተ ልጅ የምትናገር ከሆነ ተናገር፣ ካልሆነ ግን ምን ይፈርሻለሁ። እሺ ይኸውልህ እንደዚህ ነው እንግዲህ እንግሊዘኛ የሚሉት ቋንቋ ባላስፈላጊና ተልካሻ ምክንያት እኛ ሀገር ለጉብኝት ብሎ መምጣት። እሺ ከዛ አለ እዚህ ሰፈር ውስጥ መንደር ውስጥ ሰፈር ውስጥ ሲያውደለድል እነዚህ የወዳደቁ ቃላቶችን መልቀም አይጀምር መሰለህ? ጉድ እኮ ነው። ቆይ ታዲያ ምን አይነት ቃላቶችን ለቀቀመ? ውሽ ያረባ እባክህ ተረጋጋ፣ አትንቀጭቀጭ ተው እንዴ። እኔ ቀስቴ ለሞተልህ ያልተማሩ ሰዎችን ስነ ምግባር እያየሁብህ ነው። አንተ ልጅ ገባኝ። አንተ መጀመሪያ ወርቁ ያገኘው ምን ቢሆን ጥሩ ነው? ምን ታሰማምራለህ? የምትናገር ከሆነ ተናገር። በድሮ ጊዜ ነው አሉ አባቶቻችን ጥጋብን ሲያደርጋቸው እራት የሚባል ነገር ቀምሽ አናረግም አንበላም እያሉ እያወጡ የት ይወረውራሉ? ደጅ እያወጡ ደጅ ይወረውሩ ነበር አሉ። ይኸውልህ ወይቦቼ፣ ቆይ ግን ዛሬ እንዴት እያዛከኝ እንደሆነ ታውቋል? እዛ ጋ ብትዝግስ ይህን እውቀት ስንት ተጨንቄ ተጠብቤ የማመጣው መሰለህ? እሺ ቀጥል። የሰሞኑ ከዛም አቶ እንግሊዘኛ ሰፈር ለሰፈር ስታውደለድል አባቶቻችን የጣሉትን እራት አግኝታ ብድግ ሊበለው ባልሆነ። ኧረ በስመ አብ! አንተ ማን ምግብ አለህ ቃሉን እንጂ። እሺ ከዛማ ይሄንን ቃል ወስዶ ለምን ይጠቀመው መሰለህ? የእኛን እራት ይወስድና ለአይጣ ይጠቀመው መሰለህ? ምን? ቆይ ደግሞ ምን የሚሉት ድፍረት ነው? እኔም እኮ እንዳንተ ስሰማ በጣም ድፍረት መስሎኝ ነበርኩ። እና ቆይ ምንድን ነው ነገሩ? እንዴ በድሮ ጊዜ ፈረንጆች በጣም ይቸገሩ ይራቡ ነበር አሉ። ይገርማል። ከዛ በኋላ ለራት ምን ይበሉ ነበር? አይጥ። ከዚያ የእኛን እራት ወሰዱና ያው እራት ነው ብለው ለአይጣ ይሰጡት መሰለህ? አንተ አልመረን እንዴ ቦቼ? ለሞተልህ አልገረመህም? እንዴ በጣም ቆይ ደግሞ ሌላስ ምን ወሰዱ? ኧረ ብዙ ነው አሉ። እንዴ የእነሱ መልከስከስማ እኮ ሽንት ቤት ሁላ ደርሷል። ማለት ሽንት ቤትስ ገብተው ምን የሚለውን ቃል ቢወስዱ ጥሩ ነው። ቆይ ደግሞ ምን ወሰዱ? እኔማ ስሰማ ከው ድንግጥ እኮ ነው ያልኩት ካፌ ውስጥ። እንዴ አረ የሚለውን ቃል ይወስዱ መሰለህ? አንተ ሂድ ከዚህ። አንተ ደግሞ ብለው ከሰሙ የምታወሩ ነገር አታውቅም። ሌላ አስረዳሃ። ይኸውልህ አሁን ዝም በል ብያለሁ። ዝም በል እሺ። እንዲሁ ምን አለበት እውቀት እንኳን ብትቀስም ቀስቴ ተው። ቆይ እኔ ቀስቴ ዝም ብዬ ስሰማ ሳላቅ የምሰማ ነው እንዴ የሚመስልህ? ማወቁንስ እስኪ ተወኝ። ምን አባ ነው ያልከው? ኧረ እኔ ምን እኔማ ዞር ብዬ ከአይኔ ሳጣው እኮ ያቺ ጄሪ ጋር ከሄደ ብዬ እኮ። ምን ጄሪ ነው ያልሽው? አዎ ጄሪ። ብታይ ህዊ ምንም አይኗ አላማረኝ። ቆይ አይኗ ምን ሆነብሽ? አለ አይደል የሆነ ዴቭን የምታይበት መንገድ ምንም ደስ አይልም። ይኸውልሽ እኔና ዴቭ በዮሲ ምክንያት ከጣላን በኋላ ዴቭን የራሷ ለማድረግ አስባ ነው። አሁን ገባኝ። አየሽ አይደል ካልኩሌሽኑ? አንቺ ያው የምር የምትገርም ልጅ ነች። እና ታዲያ እኔ ሶሲ ዋዛ መሰልኩሽ? አንድ እርምጃ ቀድሜ እኮ ነው የማስበው። የምር ሶሲ አይደል? ቴንኪ ጓደኛዬ። ግን አሁን እኮ አንቺና ዴቭ ብሬክ አፕ አድርጋችኋል አይደለ?
እና ደግሞ ዴቭን ጄሪን ባትሆን ሌሎች ልጆች ሊፈልጉት ይችላሉ። እንዴ ወንድ ናቸው። ቆይ ምን ልታደርጊ ያስበሻል? እያንዳንዳቸው ሙጭጭር አድርጊ ነው አይናቸውንም ማጠፋላቸው። ቆይ ያልገባኝ ከተለያያችሁ በኋላ ልትቆጣጠሩ ያስበሻል እንዴ? ታውቂያለሽ እኮ እኔ እኮ የጣለሁት ለወንድሜ ስል ነው እንጂ ከሱ ጋር መሆን ሳልፈልግ ቀርቼ እኮ አይደለም። ምክንያትሽ ምንም ሆነ ምን መለያየት ግን መለያየት ነው። እና እኔማ ይኸውልሽ ይሄ ብሬክ አፕ አድርገናል ምናምን የምትይውን ነገር ካላቆምሽ ዴቭን እስከ መጨረሻው ድረስ ታጭዋለሽ። ኖ እንዴ ይሄማ መቼም የማይሆን ነገር ነው። ግን ሶሲ ይኸውልሽ ተረጋግተሽ ብታስቢበት ይሻላል። እሺ ቻው በቃ። ወይኔ ጉዴ እቺ ልጅ ምንድነው ማይንዴ ላይ ጭናብኝ ሄደችው። ዴቪ ስራህን ይስጥ። ውይ ቤዚትዬ እንዴት ደስ እንዳለኝ። ቹቻኔ ራሱ እንዴት ደስ እንዳለኝ አልገባሽ። ቤዚቲ ሰሞኑን እኮ እንዴት ስጨነቅ እንደነበር አይዲዮ የለሽም። እሺ ሰሞኑን እኮ በጣም እንዳስጨነኩሽ እኔም ገብቶኛል። ግን ምን ብለሽ ነው የታረቅሻት? ምን በቃ ዝም ብዬ ጉሮሬ ድፍት ስል ሰው ማላስቻላትም አንስታ አቅፋ ሳመች። የኔና ስታሳዝን። ቹቻ ብታይ ግን በጣም ነበር የጎዳኋት። እሱማ እኮ ቤዚቲ ወላጆች እኮ ስታጠፊ ይታገሱሻል። ግን ደግሞ እንደዚህ አይነት ነገር በፍጹም መቋቋም ስለማይችሉ ነው። እሺ እኔም አሁን የገባኝ ነገር እሱ ነው። እና ቤዚትዬ ስለ ያሬድ አወራችሁ እንዴ? ከዚህ በኋላ የሱ ጉዳይ ፈጽሞ ለድርድር እንኳን አይቀርም። ስትይ ቤዚቲ ማለቴ በቃ ከዚህ በኋላ እኔና እሱ ነገር ፈጽሞ የማይታሰበው ነው። የምርሽን ነው ቤዚቲ? አዎ ቹቻ የምሬን ነው። ከምንም ነገር በላይ አላማዬን ማስቀደም አለብኝ። ግን እኮ ቤዚቲ እንደምታስቢው ቀላል አይደለም፣ ይከብድሻል። ለምን 100 ጊዜ አይከብደኝም? የግድ ይሄንን ነገር መቋቋም አለብኝ። አያር ይድል ቹቹሻ ይሄ ነገር እኮ ስቃይ የሚሆነው ለሱ ብቻ ሳይሆን ለኔም ጭምር ነው። እሱ እኮ ይገባኛል ቤዚቲ። በቃ ፈጣሪ እህሉሃችሁ አንድ ነው ካለ ራሱ ያገናኘን እንጂ ካሁን በኋላ ራሴን ማሰቃየትም እናቴን መጉዳትም አልፈልግም። አይ እንዴት ናችሁ? ያሪዶ ይስማ አለሁልሽ። ብቻ ቤዚ እንዴት ነሽ? ደህና ነኝ። ትናንት እኮ ያስጠናሽኝ ጥያቄ ደጋግሜ የሞከርኩት ከዛው ነው እኮ። የምርህን ነው? ቤዚ ሙቼ የምሬን ነው። ደስ ይላል። ግን ደግሞ የሆነ ኤክሰርሳይዝ ስሰራ የሆነ ጥያቄ ከበደኝ እና እሱን ታስረጅ ነበር። ያሬዶ ሙት በጣም እያኮራኝ ነው። ቹቻ ብታይ ችግላ ስጀመር የሆነ ደስ የሚል ነገር አለ። ያሬድ ግን የምታወራው ነገር የምርህን ነው? አዎ የምሬን ነው። ምን ነው? አይ እቺ ዳርዳር ምንም ስላልተመቸችኝ ነው። ምን ማለት ነው? ምንም። እኔ ግን የያሬድ ሞቲቬሽን በጣም እያስደሰተኝ ነው። እቺ ደግሞ አልቀረብሽ። ቤዚትዬ እኔ ጊዜያችሁን አልሻማባችሁ። አንቺም ማስጠኙ እኔም ልሂድ። ወዴት ነው የምትሄጂው? እሱንም መናገር አለብኝ እንዴ? ያሬዶ መልካም ጥናት ይሁንልህ። ቹቻ ተገናለች ቻይ የታለ ጥያቄው? የትኛው ነው መጀመሪያ ላይ ያለው? አሁን እሺ